እንኳን ወደዚህ ቻናል በደህና መጣ። ሰዎች ለምን በአንዳንድ ሰዎች ይሳባሉ? መልክ ብቻ ነው ምክንያቱ? አይደለም። ዛሬ 3 የሳይኮሎጂ ሚስጥሮችን እነግራችኋለሁ። እስከ መጨረሻ ተመልከቱ። አንደኛ፣ በራስ መተማመን። በራስህ መተማመን አለብህ። ራሱን የሚያምን ሰው በራሱ ሰዎችን ይስባል። ሁልጊዜ አልችልም የሚል ሰው ሰዎችን የመሳብ አቅም አይኖረውም። እሞክራለሁ የሚል ሰው ሁልጊዜ ሰዎችን የመሳብ አቅም አለው። ሁለተኛ፣ ማዳመጥ። ብዙ ሰዎች መናገር ይወዳሉ፣ ግን በእውነት መስማት ግንኙነትን ያጠነክራል። ሰው ሲናገርህ አይኑን ተመልከት። እኔን ይሰማኛል ብሎ በማሰብ ቀርበሃል። ሶስተኛ፣ አዎንታዊነት። አንተ ጋር መሆን ደስታ የሚፈጥር ከሆነ ሰዎች ሁልጊዜ ትኩረታቸውን ወደ አንተ ይመልሳሉ። ችግር ቢኖርም መፍትሄ ፈልግ። አንተ የደስታ ምንጭ። ሰዎች አይለዩህ። እንደገና ደጋግሜ እልሃለሁ፣ እምነት፣ ማዳመጥና አዎንታዊነት በግንኙነት ወይም በአብሮነት ውስጥ የሚገኙ ግንኙነትን እስከ ወዲያኛው የሚያጠነክሩ ቅመሞች ናቸውና እነዚህን ቅመሞች በውስጥህ ሁሌም ልትይዘው ይገባል። ውድ የቻናል ቤተሰቦች ይህንን ቻናል ላይክ አድርጉ፣ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ መልካም ጊዜ